አቶ መለስ አምባገነን ነበር አጠያያቂ አይደለም ነገር ግን እብድ አልነበረ አቶ መለስ አምባገነን ነበር መፍትሄ ረግጧል አጠያያቂ አይደለም ለዚህም ነው የሱ ፓርቲ ከስልጣን እንዲወርድ የተደረገው ነገር ግን አላዋቂ አልነበረም ያውቃል ሶስተኛ አቶ መለስ የገንዘብና የዝና ፍላጎት የለው አልነበረው ያንን አያሳይም ነበር ስልጣንን ይወዳል ያንን ስልጣን ግን አገርን ለመለወጥ ሊጠቀምበት ነው ሲፈልግ የነበረው ያ ነው አቶ መለስ ለዚህም ነው የህዳሴ ግድብ የሱ ሐውልት የግድ ሐውልት የሆነው ቅድም አንተ እንዳልከው in spite of አብይ ነው የተሰራው አይደል ያልከው የተመረቀ ቀን አቶ መለስ እንዳይታይ ያልተደረገ ነገር የለም ነገር ግን ትልቅ ሰው ሆኖ የወጣው የዛን ቀን አቶ መለስ ነው የታየው በዛን ቀን እንዴ ያለ የጣሊያኑ የሰራው ኩባንያ እንኳን አውጥቶ ተናገረ ስለዚህ ልትደብቀው አትችልም እና እውነት ይሄ ነው ሁለተኛ ነገር እዛ ላይ መጨመር የፈለኩት የዲፕሎማሲ ጉዳይ ላይ ኢትዮጵያ ትልልቅ ሰዎች ያገለገሏት ብዙ ትልልቅ ሰዎች አሏት ደርግ ስልጣን ላይ ሲመጣ ለነርድ ታምሰን ምንድነው ያለው ኢትዮጵያ a country that cuts off its head ነው ያለው በዝባዦች ናቸው አቆርቋዦች ናቸው ብትላቸው ለኢትዮጵያ በጦርነት የተዋደጉትን ኢትዮጵያን ያገለግሉትን እንደነ ጸሐፌ ትእዛዝ አክሊሉ ሀብተወልድን መረሸን አግባብ አልነበረ መንግስቱ ነዋይም እንደነ ራስ ካሳ አይነቶችን ለኢትዮጵያ ተዋጉትን ሰዎችን ነው የረሸነው ሁለተኛ መንግስቱም እንደዛ ረሸነ አሁን በህዳሴ ጉዳይ ላይ ቀደም ያለውን የተፋሰስ ሀገሮች በለው የጎረቤት ሀገሮች በለው በዛን ጊዜ የኢትዮጵያ ፎሬን ፖሊሲ ነበረ ዋይት ፔፐር ነበረው የ2002 ዋይት ፔፐር ያንን የሰራው አቶ ስዩም ነበር የተፋሰሱን ሀገሮች ጉዳይ የሰራው ከአካባቢው ሀገሮች ጋር ሰላም እንዲወርድ ከኤርትራ በስተቀር የሰራው ተመለስ ነበር እሱንም ረሸነች ኢትዮጵያ ያገለገሏትን የምትረሽን የሚመጡት መሪዎች የሚረሽኑ ናት ነው ስለዚህ ከችግሯ ላለመላቀቅም ኃጢያቷ ይበዛል ለማለት ነው እዚህ ሁለት ነጥቦች ነው ለመናገር የፈለኩት ለሀገሪቷ የሰሯትን የማታቆይ እስከ ዛሬም ድረስ of course በዚህ አይነት አብይ ዘመን እንደዚህ ተደርጎ አይታወቅም ነገር ግን ያገለገሏት በየጊዜው የምትጨርስ ሀገር ነው የነበረችው በዓለም ዘንድ ተወዳጅ የነበረች